ትውልድ ሁሉ ብጽዕት የሚላት አንድ ድንቅ እናት አለች። ስለሷ ከማውራታችን በፊት ግን እንኳን ለእናቶች ቀን አደረሳችሁ። ዛሬ የእናቶችን ቀን እናከብራለን። ማንም በማያየው ውስጥ በህመም ውስጥ ፍቅርን ለተሸከማችሁ፣ ማንም የማያውን መስዋዕት ያደረጋችሁ እግዚአብሔር የሆነች እናት ማለት ጀስት ልጅ መውለድ ብቻ አይደለም። ፍቅርን፣ ትዕግስትን፣ እምነትን ወደ ልጆቿ የምትጨምር ማለት ናት። ስለ እምነት ስንናገር አንድ ታማኝ ስለሆነች እናት ቅድስት ድንግል ማርያም እናውራ። በመጽሐፍ ቅዱሳችን ውስጥ ከተደረገው ትልቅ ጥሪ መካከል የማርያም አንደኛው ዋነኛው ከሚባሉት ውስጥ ነው። ቅድስት ድንግል ማርያም መልአኩ ገብርኤል መጥቶ ሲያበስራት በሆዷ በመንፈስ ቅዱስ ኃይል ኢየሱስ ክርስቶስን እንደምትሸከም ሲነግራት ይህቺ ሴት በጣም ጥበበኛ፣ በጣም ዕውቀት ስላላት፣ በጣም ታዋቂ ስለሆነች አልነበረም። እንዲሁ ነበር እግዚአብሔር የመረጣት። ነገር ግን መጥቶ በኋላ ላይ በሆዷ ተሸክመው ወልዳው አድጎ ስለሷ በመስቀል ላይ ሞቶ ስለሚያድናትና ደግሞ ትውልድን ሁሉ ዛሬም እኛንም እያዳነን ያለው ጌታን ይህን ጌታ በማኅፀኗ ተሸክማ የወለደች እናት እርሱን መሸከም ቀላል አልነበረም። ኢየሱስ ክርስቶስን ሲከብር ብቻ አይደለም ያየችው። ማርያም ኢየሱስ ክርስቶስ ሲገፋ፣ ሲሾፍበት፣ ሲቀለድበት፣ ሲዋረድ፣ ሲሰቀል ሁሉ ተመልክታለች። ሐዘኗ ምን ያህል ታላቅ ይሁን! በልቧ ውስጥ ያለፈው ሰይፍ ምን ያህል ታላቅ ይሁን! ማርያም በዝምታ ውስጥ ብዙ ሕመምን እንዳሳለፈች አስባለሁ። ሁሉም ሰው ኢየሱስ ክርስቶስ ወዳጁ የነበሩት ሁሉ ትተውት፣ ማርያም ግን ከመስቀሉ ስር ነበረች። እቺ ሴት ታማኝ ናት። እቺ ሴት በልቧ የምትጠብቀውን ጌታ እስከ መጨረሻው ታምና የተነገራትን ነገር ታማኝ ሆና ቆይታለች። ያም ጌታዋ ደግሞ በጊዜው ተሰቅሎ ደግሞ ስለ እርሷም ኃጢአት፣ ስለ ሁላችን ኃጢአት፣ ስለ ሰው ልጆች ሁሉ ኃጢአት መጽሐፍ ቅዱስ እንደሚነገር አንዳችም ጻድቅ ሰው ስለሌለ ስለ ሰው ልጆች ሁሉ ኃጢአት የሞተውን ኢየሱስ ክርስቶስን ወለደች። በመስቀል ላይ ሆኖ አዳናት። ዛሬም ደግሞ በዚህ ዘመን ስለ ልጆቻችሁ ዋጋ የምትከፍሉ፣ ማንም በማያየው ውስጥ እንባችሁን ያፈሰሳችሁ፣ ማንም ሳያምንብን ያመናችሁብን፣ ማንም ሳይቆምልን የቆማችሁልን በዚህ ምድር ላይ ያላችሁ እናቶች፣ እግዚአብሔርን የምትፈሩ እናቶች፣ ፍቅርን ወደ ውስጣችን ያስገባችሁ፣ ፍቅር ምን እንደሆነ ያስተማራችሁን፣ በእኛ ተስፋ ያልቆረጣችሁብን፣ በእንባ በጓዳ ውስጥ በብዙ ዋጋ መክፈል ዛሬ ላለንበት ደረጃ ዋጋ የከፈላችሁ፣ እንዲሁም ደግሞ በዚህ ዘመን በብዙ አእምሮ ህመም ውስጥ በብዙ በሽታ ልጆቻችሁን እየተሸከማችሁ ልጆቻችሁን እያስተመማችሁ ያላችሁ፣ ብዙ ዘመን በዚሁ ነገር ያሳለፋችሁ ሁሉ እግዚአብሔር ህመማችሁን ያያል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ያስጨርሳችኋል። እግዚአብሔር ልጆቻችሁን ሁሉ ይወዳል። እግዚአብሔር ከእናንተ በላይ ልጆቻችሁን ይወዳል። ደግሞ የጠፉባችሁ በዓለም ውስጥ ያሉ በብዙ ሱስ ውስጥ ያሉባችሁ ወደ ቤታችሁ እንዲመለሱ የምትጸልዩ ሁሉ ልጆቻችሁን እግዚአብሔር ይመልሳል። እግዚአብሔር ጸሎታችሁን ይሰማል። የእናንተ ጸሎት የእናንተ ለቅሶ ማተር ያደርጋል። ጸሎትን ስላላቆማችሁ፣ ተስፋ ስላልቆረጣችሁብን፣ አሁን የጸለያችሁ ስላላችሁ፣ ደግሞ ስለምትጸልዩልን እግዚአብሔር ይባርካችሁ። በነገር ሁሉ ጸጋውን ያብዛላችሁ። ለእናንተ ያለን ክብር ታላቅ ነው። እንወዳችኋለን፣ እናከብራችኋለን። እግዚአብሔር አምላክ ደግሞ እናንተን ስለሰጠን እናመሰግነዋለን። መልካም የእናቶች ቀን። ተባረኩ።